ሰላም ለእናንተ ይሁን ውድና የተወደዳችሁ የተከበራችሁ የፍቅር ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም እግዚአብሔር ይመስገን ከእኔ ጋር ሁሉ ሰላም ነው። ውድ ቤተሰቦቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ስለምታበረታቱኝ እያበረታታችሁኝ ስላላችሁ እጅግ አድርጌ አመሰግናችኋለሁ። ክበሩልኝ ውድ ቤተሰቦቼ። ዛሬ እንዴት ነው በር የምናየው የሚለውን እናያለን፣ ለማታውቁት ማለት ነው። ያው ሁላችንም እንግዲህ ከአንዳንድ ሴቶች ነው ተምረን ትላለው እንጂ ብዙዎቻችን የምናውቅ አይመስለኝም። እና እንዴት በር እንደምናይ አሳያቸዋለሁ ማለት ነው ለማታውቁት። ከዛ በፊት ግን ውድ ቤተሰቦቼ የሚያሳስባችሁ ነገር ቢኖር ቪዲዮ ስንለቅ እስከ መጨረሻ በማየት እንተባበር። እኔ የእናንተን ወይም አንዳችን የአንዳችንን ማየት ዝም ብሎ ሳይሆን ያው ቪዲዮ እስከ መጨረሻ ምንም ማየት ይሁን እኔ ቁጭ ብለን እንኳን ማየት ማንችል ከሆነ ግን እስከ መጨረሻ እንድጫወት እንተው ማለት ነው። ምክንያቱም የአንድ ሰው ሲስተሙን ታውቃላችሁ እንግዲህ ወይ መሃል ላይ ወይ ጅማሬ ላይ ወይ ደግሞ የቪዲዮ መጨረሻ ላይ ሊሆን ይችላል ማስታወቂያ የሚገባው እና እስከ መጨረሻው ድረስ ቪዲዮውን ብናይ እላለሁ። እንዳትረሱት ማለት ነው። እንዳትረሱት ያው መርሳት የለባችሁም። ያኔ አለን ግን እንደዛው ከረዳን አይቀር አድርገን መርዳት አለብን እላለሁ። ስለምታደርጉ እናመሰግናለን። ዩቲዩበር ሆናችሁም ዩቲዩበር ያልሆናችሁም እኛን መታችሁ የምታበረታቱንም እስከ መጨረሻ ቪዲዮአችንን እንድታዩ ያው የምንለቀው ነገር ምናልባት አስተማሪም ሊሆን ይችላል፣ እንዳልጠበቃችሁትም ሊሆን ይችላል። ነገር ግን እናንተ ቪዲዮውን በምታዩ ሰዓት ለእኛ ይጠቅመናል። ላይክ ስታደርጉም እንደዛ ለእናንተ ላይል ይችላል። እኛ ግን ስለሚጠቅመን ላይክ ማድረጉንም እንዳትረሱ፣ እንዲሁም ደግሞ እስከ መጨረሻ ቪዲዮን ማየት እንዳትረሱ እላችኋለሁ ውድ ቤተሰቦቼ። አሁን ደግሞ ወደ በሩ እንሄዳለን ማለት ነው። በሩን እንዴት ነው የምናየው የሚለው ማለት ነው። እዛ ወደ ዩቲዩባችን እንገባለን። ግን ያው እኔ ለማሳየት አሁን በራሴ ላይቭ ላይ ነኝ ማለት ነው ያለሁት። ያው እዚህ ጋር ለማሳየት ሌላን እንትን እንዳልጠቀም ምናልባት ቅር ልላችሁ ስለምችል የራሴን ላይቭ ገብቼ ነው ማለት ነው እያሳየኋችሁ ያሉት። በመጀመሪያ ላይክ እናደርጋለን ማለት በር ማየት ስንፈልግ ለምሳሌ እኔ ጋር የኔ በር እኔ ላይቭ ላይ ሲሆን የላይቭን በር ማየት የምትፈልጉ ቅድሚያ እንደዚህ ላይክ ታደርጋላችሁ ማለት ነው። ላይክ እናደርጋለን። ኦኬ አሁን እኔ ላይክ አድርጌያለሁ ማለት ነው። ከዛ ወዴት ነው የምንሄደው? እዚህ ጋር መጨረሻ ላይ የራሴ የዩር የሚል ፕሮፋይል እንትን አለ ማለት ነው። የራሴ ማለት ነው። ለምሳሌ እኔ የአንድ ሰው በር ማየት ከፈለኩ እዚህ ጋር የራሴ እንደሚታዩት ማለት ነው ዩር የሚል እንትን አለ፣ ፕሮፋይል እንትን አለ ማለት ነው። ወይ ደግሞ አሁን ለምሳሌ ላይቭ ላይ ያለው የዛ ሰው የዶላር ምልክቱ ካለበት በታች ማለት ነው። ከዛ እሱን እንደዚህ ጫን እላለሁ ማለት ነው አንዴ። ከዛ እዚህ ጋር አንዴ አያችሁ። ኦኬ እንደዚህ ላሳይ። እዚህ ጋር እቺ የላይክ ምልክቷ ማለት ነው። በዛ ኦኬ
እቺን ማለት ነው። አሁን ለምሳሌ እዚህ ጋር የላይክ ምልክቷ አለች አይደል? እቺ የከበብኩባት ማለት ነው። የራሴ የሆነ እዚህ ጋር እንትን አለ ማለት ነው። ከዛ እቺን አንድ ነካታለሁ እንደዚህ። ከዛ ምን ይመጣል እዚህ ጋር እኔ ላይቭ ላይ ያለሁት እንትኑ ይመጣልኛል ማለት ነው። እዚህ ጋር አሁን ይታያችኋል ብዬ ተስፋ አደርጋለሁ። እቺ የሌሎቹም ምናልባት ሊኖር ይችላል ከታች በኩል ላይቭ ላይ ያሉት የልጆች ማለት ነው። ግን የኔ ያችን ላይክ አረጋችኋት ወይ ደግሞ አሁን ወደዚህ ስትመጡ የላይክ ምልክቷ አለችዋን እንደዚህ ስትነኳት ደግሞ ወደዚህ ያመጣችኋል ማለት ነው። ከዛ አሁን ይችን አንዴ እንደዚህ ጫናታለሁ። አሁን እንደዚህ በራ ያለው ማለት ነው። እንደዚህ በር ይመጣል ማለት ነው። እንደዚህ በር ይመጣል። አሁን ያው ማስታወቂያው እስከሚያልቅ ድረስ ወይም ካለቀ በኋላ እናንተ እንደፈለጋችሁ በር ብላችሁ ትጽፋላችሁ ማለት ነው። እስከሚያልቅ ድረስ እንጠብቃለን። ያው ማሳለፍ የለባችሁም አንድ ሰው እንትን ማለት መርዳት ካልቀረ ማሳለፍ የለብንም ማለት ነው። እስከ መጨረሻ እዚህ ጋርም ሆነ በዋናው ቪዲዮ ስንሄድ እንትኑን ማሳለፍ የለብንም። እንዲሁም ደግሞ እስከ መጨረሻ ድረስ እዩ። ምክንያቱም እንዳልኳችሁ የአንድ ሰው ማስታወቂያ የሚኖረው ወይ ጅማሬው ላይ ነው ወይ መሃል ላይ ነው ወይ መጨረሻ ላይ ሊሆን ይችላል ማለት ነው። ከዛ በኋላ ድጋሚ ከቆያችሁ በኋላ ቶሎ ቶሎ ላይመጣ ስለሚችል እችን ለምሳሌ ሶሪ ነካሁት ማለት ነው። ኦኬ አሁን ወደ ታች ሸርተት አድርጌያታለሁ። ድጋሚ ከትንሽ ቆይታ በኋላ እንደገና በር ማየት ስትፈልጉ ይችን ኤክስ ምልክቷን መጫን አለባችሁ ማለት ነው። እቺ ኤክስ ምልክቷን መጫን አለባችሁ። እንደዚህ በኤክስ ያንን ማውጣት አለባችሁ። ከዛ እንደገና የላይቭ እንትን አለበትን እንዴት ትጫናላችሁ ማለት ነው። ምክንያቱም አሁን አይቼ ስለወጣው ማስታወቂያ አይመጣም አሁን፣ ምክንያቱም ትንሽ መቆየት አለብኝ ማለት ነው። እና ውድ ቤተሰቦቼ ያው አመሰግናለሁ፣ ተረታችሁኛል ብዬ አስባለሁ። እና ቪዲዮን ደግሞ እስከ መጨረሻ ይዩልኝ፣ ላይክ እንዳትረሱ። ሁላችንም ከልብ አመሰግናለሁ ውድ ቤተሰቦቼ። መልካም ቆይታ ይሁንላችሁ።